ሰላም እንዴት ናችሁ? ውድ የቻናሌ ተመልካቾች ዶክተር አብርሃም ነኝ። በዛሬ ቪዲዮአችን የጨጓራ ህመም ታማሚዎች ላይ ሊታዩ ስለሚችሉ ምናልባትም ከተከሰቱ አስከፊ ህመም ውስጣችን ላይ እንዳለ የሚጠቁሙ ምልክቶችን እናያለን። እኒህ ምልክቶች እነማን እንደሆኑ፣ በምንስ ሁኔታ አስከፊ ህመምን ሊጠቁሙ እንደሚችሉ በጋራ እንመለከታለን። እስከ መጨረሻው መከታተሉን አይርሱ። የጨጓራ ህመም ታማሚዎች ላይ በተለመዱ መልኩ የሚከሰቱ በአብዛኛው ዘንድ የታወቁ ምልክቶቹ ሆድ ላይ የማቃጠል ስሜት፣ ሆድ መንፋት፣ ማስገሳት፣ ቃር፣ ድካም እንዲሁም ቶሎ መጥገብና የመሳሰሉት ምልክቶች የተለመዱ የጨጓራ ህመም ምልክቶች ናቸው። በዚህ ቪዲዮ የምናያቸው ግን ከነዚህ ከተለመዱ ምልክቶች ወጣ ያሉ ምናልባትም በታማሚዎቹ ላይ ከተከሰቱ አስከፊ ህመም ውስጥ ላይ እንዳለ የሚጠቁሙ ምልክቶችን ይሆናል። እነዚህን ምልክቶች እንደ አጠቃላይ አላርሚንግ ሲምፕተምስ እንላቸዋለን። እኒህ አስከፊ ምልክቶቹ ከተከሰቱ ወዲያውኑ ወደ ህክምና ተቋም በመሄድ ህክምና ማግኘት በጣም አስፈላጊ ነገር ነው። እኒህን ምልክቶቹ ከዚህ ቀጥለን እንመለከታቸዋለን። አንደኛ፣ ያልተፈለገ የክብደት መቀነስ አንኢንቴንሽናል ዌይት ሎስ። ይህ የምግብ ቱቦ ላይ ወይም የጨጓራ ላይ የተከሰተን ካንሰር ወይም እጢን ሊጠቁም ይችላል። 2. የማይቆም ትውኪያ ፐርሲስተንት ቮሚቲንግ። ይህ የምግብ ቱቦ ላይ መዘጋት እንዳለ ማለትም ምግብ በምግብ ቱቦ አልፎ እንዳይሄድ የሚከለክለው ነገር እንዳለ ሊጠቁም ይችላል። ይህም በእጢ ምክንያት ወይም ለረጅም ጊዜ በቆየ ቁስለት ምክንያት የሚመጣ ሊሆን ይችላል። 3. ደም ማስመለስ። ይህም በጨጓራ ታማሚዎች ላይ ከተከሰተ በጣም አስከፊ ነገር ውስጥ ላይ የተካሄደ እንደሆነ የሚጠቁም አደገኛ ምልክት ነው። ይህም ጨጓራ ላይ ወይም የምግብ ቱቦ ላይ መድማት እንዳለ የሚጠቁም ሲሆን በሚከተሉት ምክንያቶች የሚመጣ ይሆናል። የሚደሙ ቁስለቶች፣ የምግብ ቱቦ ላይ ባሉ የደም ስሮች ማበጥና መጠምዘዝ እንዲሁም የምግብ ቱቦ ላይ መሰንጠቅ በመኖሩ ምክንያት የሚከሰትን ችግር የሚጠቁም ይሆናል። 4. ለመዋጥ መቸገር። የጨጓራ ታማሚዎች ላይ ለመዋጥ መቸገር ካለ ይህ የምግብ ቱቦ ላይ የተከሰተን ካንሰር ወይም የምግብ ቱቦ ላይ መጥበብ እንዳለን ሊወክል ወይም ሊጠቁም ይችላል። 5. ምክንያቱ ያልታወቀ የደም ማነስ አንኤክስፕሌይንድ አኒሚያ። ምክንያቱ ያልታወቀ የደም ማነስ የሚለው የደም ማነሱን ያመጣው ምክንያት ወይም መንስኤ ያልታወቀ መሆኑን የሚጠቁም ሲሆን ይህም የደም ማነስ የሚደማ ቁስለት ወይም የምግብ ቱቦ ላይ ወይም ጨጓራ ላይ የተነሳን ካንሰር አሊያም ትርፍ ስጋን ወይም ፖሊፕን የሚወክል ወይም የሚጠቁም ሊሆን ይችላል። 6. በእጅ የሚዳሰስ የሆድ ላይ እብጠት ፓልፔብል አብዶሚናል ማስ። ጨጓራ ታማሚዎች ላይ በእጅ የሚዳሰስ የሆድ ላይ እብጠት ካለ ጨጓራ ላይ፣ ጉበት ላይ ወይም ጣፊያ ላይ የተከሰተ እጢ ሊሆን ይችላል። ስለዚህ ወዲያውኑ ወደ ህክምና ቦታ በመሄድ ህክምና ማግኘት በጣም አስፈላጊ ነገር ነው። የጨጓራ ታማሚዎች ላይ ብቻ ሳይሆን ሌሎቹ ጤነኛ ነን በሚሉ ሰዎች ላይ እንዳጠቃላይ በማንኛውም ሰው ላይ ሆድ ላይ ወይም ሌላ ሰውነት ላይ እብጠት ካለ እሱን ችላ ማለት አያስፈልግም። ወዲያውኑ ወደ ህክምና ቦታ በመሄድ ህክምና ማግኘት አስፈላጊ ነገር ነው። 7. የአይን ወይም ቆዳ ቢጫ መሆን ጃውንዲስ እንለዋለን በእንግሊዝኛው ቋንቋ። የአይን ወይም ቆዳ ላይ ቢጫ መሆን ጉበት ላይ ወይም የሐሞት ቱቦዎች ላይ ችግር እንዳለ የሚጠቁም ሲሆን በተለይም የሐሞት ቱቦዎች ላይ መዘጋት እንዳለ የሚጠቁም ምልክት ነው። 8. እድሜ 55 እና ከዛ በላይ መሆን እና አዲስ የጨጓራ ህመም መከሰት ማለትም ከዚህ በፊት ያልነበረ የጨጓራ ህመም
እድሜያቸው 55 እና ከዛ በላይ ከሆኑ ሰዎች ላይ ሲከሰት ይህ ከአላርሚንግ ሲምፕቶሞች መካከል የሚመደብ ነው። ይህም የሆነበት ምክንያት እድሜ በጨመረ ቁጥር ለካንሰር ያለ ተጋላጭነት ስለሚጨምር ነው። ስለዚህ እድሜ 55 ዓመት እና ከዛ በላይ ሆኖ የጨጓራ ህመም ካለ ወዲያውኑ ወደ ህክምና ቦታ በመሄድ ምርመራ ማድረግ አስፈላጊ ነው። ምክንያቱም የምግብ ቱቦ ላይ ወይም ጨጓራ ላይ የተነሳ ካንሰር ሊሆን ስለሚችል ማለት ነው። 9 ሲውጡ ማመም ኦዲኖፌጂያ እንለዋለን በእንግሊዝኛ ቋንቋ። የጨጓራ ታማሚዎች ላይ ሲውጡ የሚያማቸው ከሆነ ይህም አስከፊ ህመም የሚጠቁም ነው። የምግብ ቱቦ ላይ ብግነት መኖር፣ ቁስለት መኖር፣ የጨጓራ ላይ ወይም የምግብ ቱቦ ላይ ቁስለት መኖር እንዲሁም ካንሰር መኖርን ሊጠቁም ይችላል። 10 በቤተሰብ ላይ ካንሰር መኖር ከጨጓራ ወይም ከምግብ ቱቦ የተነሳ ካንሰር በቤተሰብ ላይ መኖር እና ታማሚው የጨጓራ ህመም ካለው ይህም ከአስከፊ ምልክቶች መካከል የሚመደብ ነው። በቤተሰብ ላይ ካንሰር ካለ በታማሚው ላይም የመተላለፍ እድል ስላለው ከእናት አባት ወደ ልጅ ከቅርብ ዘመድም ወደ ልጅ የመተላለፍ እድል ስላለው ይህም ታማሚው ወዲያውኑ ወደ ህክምና ቦታ በመሄድ ምርመራ ማድረግ እንዳለበት የሚጠቁም ምልክት ነው። እንግዲህ ከላይ የጠቀስናቸው 10 ምልክቶች ከእነዚህ ውስጥ አንዱም ካለባችሁ በአፋጣኝ ሐኪም ቤት በመሄድ ህክምና ማግኘት በጣም አስፈላጊ ጉዳይ ነው። እነዚህ ምልክቶች በጭራሽ ችላ ልንላቸው የማይገቡ ምልክቶች ናቸው። አላርሚንግ ሳይንስ ኤንድ ሲምፕተምስ ብለን የሰየምናቸውም ለዚህ ነው። ስለዚህ እኒህ ምልክቶች በእናንተ ላይ ምናልባት የጨጓራ ህመም ኖራችሁ እኒህ ከተከሰቱባቸው ወዲያውኑ ወደ ህክምና ቦታ እንደምትሄዱ ተስፋ አደርጋለሁ። ሌሎች የቅርብ ዘመዶቻችሁ፣ ጓደኞቻችሁ የጨጓራ ህመም ያለባቸው እና እኒህ ምልክቶችም ያለባቸው ጓደኞች፣ ዘመዶች፣ የቅርብ ወዳጆች ካሏችሁ ወዲያውኑ ህክምና እንዲያደርጉ የራሳችሁን አስተዋጽኦ እንድታበረክቱ እያሳሰብኩኝ በዛሬ ቪዲዮ ጠቃሚ መረጃዎች እንዳገኛችሁበት ተስፋ አደርጋለሁ። ሌሎችም ጠቃሚ መረጃዎቹ እንዲደርሷችሁ ሳብስክራይብ ማድረጋችሁን አትርሱ። ይህ ጠቃሚ መረጃ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን በቅንነት እየጠየቅኩኝ በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላም ሁኑ።